ሄሎ ሄሎ፣ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አልተሰማም እንዴ? እየሞከርኩኝ ነው። እስኪ እናንተም ይሄን ቪዲዮ እስከ መጨረሻው ለማየት ሞክሩ። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ ያራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበኝ። እየሞከርኩኝ ነው። ያንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። አነጣጥረ እንትን አትልም እንዴ? ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት። በስፖኬ እያየው ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። አረ አንተ ይለያል አባቴ። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። ልክ ነህ። መሀል ላይ እንትን ማለት መሞከር መቻል አለብን። አንዳንድ ቦታ ስትሄዱ ዩኒቨርሲቲዎች ላይ ምናምን በቃ ዳር ላይ ነው እንትን የሚባለውና እስኪ ሞክሩ። መሀል ላይ እንትን ለማለት ሞክሩ። ወይ እንደ ልጁ በስፖኬ እያየው ለማራት እየሞከርኩኝ ነው። ወስጠኝ የሲኖራ ወስጠኝ፣ በእናትህ ወስጠኝ። ምን ሆኖ ነው? ነቃ አንበሳ። ሰው ለማዳን እየሞከርኩ ነው። አብሽር አባቴ። ኮሜዲያን ያሲኑ አሁንም ትመቸኛለህ። በጣም ምርጥ ስራ ነው እየሰራ ያለው። ሄሎ ወያላው እኮ ዋንጫ ሊበላ እኮ ነው። እየቋጠርኩኝ ነው ትላለህ እንዴ? አንተ አሰማም እንዴ? እየቋጠርኩኝ ነው። ወያላው ፕሪሚየር ሊግ እንዳይበላ እየቋጠርኩኝ ነው። ወያላው ሻምፒዮንስ ሊግ እንዳይበላ እየቋጠርኩኝ ነው። አንተ ሰው አይደለም እንዴ? ቶፕ ፎር እንዲጨርስ እየቋጠርኩኝ ነው። አታስብም እንዴ? ሁሉም ሰው እየቋጠረ ነው። እንግዲህ አጣፊ የተቀመጠ ሰው አለ እንዴ? ታገዘኝ በቃ፣ እየቋጠርኩኝ ነው። እኛ እያለን ዘንድሮ ወያላ ዋንጫ መቼም ነው የማይበላው። እየሞከርኩኝ ነው። እንዴ አንተ አተኛም እንዴ? ሰዓቱን አይተዋል? ለሊት 8 ሰዓት እኮ ነው። እየሞከርኩኝ ነው። እንተኛበትኛ እንዴ ያማል እንጂ አንተ እየሞከርኩኝ ነው። ከኢንስታግራም ቲክቶክ እየተሯሯጥኩ ቢያንስ አይኔን ደክሞኝ እንቅልፍ ሊወስደኝ ይችላል ብዬ እየሞከርኩኝ ነው። አንተ እኮ ሚስትህን አቅፈህ እየተኛ ነው። እኔ እኮ ብቻዬን ነው እየሞከርኩ ያለሁት። እንዴ እጄን አጣጥፌ ላለመተኛት እየታገልኩ ነው ይመስል እየሞከርኩኝ ነው። ልክ ናት ነባይቺ፣ የእኛ ታሪክ ነች አባቴ። እናንተ ሚስት ያላችሁ ሚስታችሁን አቅፋችሁ ትተኛላችሁ። እኛ ሲንግሎች አንዴ ቲክቶክ፣ አንዴ ዩቲዩብ፣ አንዴ ፌስቡክ እያልን ለመተኛት እየሞከርን ነው። አትፍረዱብን። ግን እዛች ጋር ትራስር ሎሽኗ ምን ታደርጋለች አባቴ? እኔ ሌላ ነገር አስቤ ሳይሆን ምን ሊያረክ እዛ ትራስር አስቀመጠ ብዬ ነው። ስማ አንተ የ2 ዓመት ግብር እኮ አልከፈልክም። ክፈል እንጂ። እየሞከርኩ ነው። ምን ማለት ነው እየሞከርኩ ነው? መታሰር ፈለክ? ይኸውልህ ይሄን ግብር ቶሎ ማትከፍል ከሆነ ትቀፈለክ። ነገርኩ እኮ እየሞከርኩ። እዚህ ሆነ ሞከር። ከመንግስት ጋር ቀልድ አባቴ አያዋጣም። እዛ እስር ቤት የማቀቅ ትሞክራለህ እዛው። ቻምፒዮን መችሽ አባቴ። አታገቢም ወይ የሚለው ጥያቄ ለማያልቅባችሁ ሰዎች እየሞከርን ነው ለማግባት። ትዳር ረጅሙ መንገድ አይደለም? ያንን ረጅሙ መንገድ ከኛ ጋር በትዕግስት የሚጓዘውን ወንድ እየፈለግን ነው፣ እየሞከርን ነው። እስኪ እኔን ሞክሪኛ። ለትዳር አልሆንሽም
ለኛ ጥሩ ባል ሆኖ ለልጆቻችን ጥሩ አባት የሚሆነው ወንድ ስጠን ብለን እግዚአብሔርን እየጸለይን ነው፣ እየሞከርን ነው። እረፉ፣ ይለቅባችሁ። እስኪ ይሄ ጥያቄ ይለቅባችሁ፣ አታሸማቁን። ህይወት እንዴት ነው በሉን። እግዚአብሔር ሲል እኮ ሁሉም ይሆናል። የእግዚአብሔር ሰዓት እኮ መቼም ረፍዶ አያውቅም። እሱ ባለበት ሰዓት እናገባለን። እኛ ሳንፈልግ ቀርተን ነው፣ ግን እየሞከርን ነው። እረፉ፣ አድቡ፣ አታሸማቁን። ወይ ልጄ አንተ እንደ ሌሎች መች ነው አግብተህ እኔን አያት የምታደርግልኝ? ሸበላው አባዬ እየሞከርኩ ነው ትላለህ እንደ መች ነው የምታገባው? የሞከርኩ ነው አላልኩም እንደ ሁሌ እኔን ለምን ስቃይ ታሳል? የሞከርኩ ነው ለማግባት። አባዬ ልጁን አታስጨንቀው። በቃ እየሞከረ ነው የቻለውን። እንዴ ሁላችንም እየሞከርን ነው። እስኪ እናንተ ምን እየሞከራችሁ ንገሩኝ እስኪ ኮሜንት ላይ። እና የዛሬው ቪዲዮቻችን እነዚህን ይመስሉ ነበር። አይ ሆፕ እንደተዝናናችሁ እና ይህን ቻናል ሰብስክራይብ አድርጉ እስኪ፣ ላይክ ሼር ለማድረግ ሞክሩ እስኪ። ወዳችኋለሁ። ወገኔ